የኪሮሽ ስራ ባለሙያ ነኝ። ክሮቼት ወይም የኪሮሽ ስራ ማለት ሁክን ወይም ኪሮሽን እና ክርን በመጠቀም የተለያዩ ፋብሪኮችና ጨርቃጨርቆችን መስራት ነው። ክሮቼት ማለት የፈረንሳይ ወርድ ሲሆን ኪሮሽ ወይም ሁክ ማለት ነው። በልጅነቴ በዲዛይን ስራ ላይ የመሳተፍ ትልቅ ህልም ነበረኝ። ክሮቼትን ካወቅኩት በኋላ ያንን ህልሜን ለማሳካት ተጠቅሜበታለሁ እና በጣም አዋጭ ነበር። የመጀመሪያ የሰራሁት ኮፍያ ነበረ። ኮፍያውን ሰርቼ ከጨረስኩኝ በኋላ በውስጥ ያሉትን ዲዛይኖች ለመስራት የማስባቸውን ነገሮች ሁሉ መስራት እንደምችል ተገንዝቤያለሁ። it was like hobby። ክሮቼትን ለመስራት የምንጠቀማቸው ማቴሪያሎች ሁክ ወይም ኪሮሽ የምንለውን እናም ደግሞ ክር፣ ሜትር እና ደኒም ኒድል እና መቀስ ናቸው። መሰረታዊ የክሮቼት ማቴሪያል ክር ነው። የተለያዩ የክር አይነቶች ሲኖሩ ለጀማሪዎች ግን አክሪሊክ፣ ውል እና ኮተን ክሮች ይመከራሉ። ሁክ ወይም ኪሮሽን በተለያዩ አይነት ማቴሪያሎች የሚሰሩ ሲሆን ከብረት፣ ከውድ እና ደግሞ ከፕላስቲክ ይሰራሉ። ለጀማሪዎች የሚመከረው የፕላስቲክ ሁክ ነው። ሌላኛው ደግሞ መቀስ ሲሆን መቀስን በፕሮጀክታችን መጨረሻ ላይ ወይም የክሩን ከለር መቀየር ስንፈልግ ክራችንን ለመምረጥ ይረዳናል። ነገሮቻችንን ወይም ፕሮጀክቶቻችንን በሜትር ለማወቅ የምንጠቀመው ሜትር ነው። በመጨረሻ ላይ ስራችንን ለመቋጨት የምንጠቀመው ደግሞ ኒድል ነው። ክሮቼት በድሮ ጊዜ እናቶቻችን ጊዜያቸውን ለማሳለፍ ወይም ትንሽ ገቢን ለማግኘት የሶፋ ጨርቆችን፣ የመሶብ ልብሶችን በመስራት ጊዜያቸውን ያሳልፉበት ወይም ደግሞ ትንሽ ገቢዎችን ያገኙበት ነበር። በአሁን ጊዜ ብዙ ወጣቶች የተለያዩ ካርዲገኖችን፣ እስካርፎችን፣ ኮፍያዎችን፣ ቦርሳዎችን በመስራት የራሳቸውን የሆነ ቢዝነስ እየከፈቱ ይገኛሉ። ክሮቼት የራሳችንን ቢዝነስ ለመክፈትም የምንጠቀምበት መንገድ ነው ማለት ነው። በክሮቼት የምንሰራቸው ዋነኞቹ ነገሮች ኮፍያ፣ ሃንድ ግሎቭ፣ ካርዲገን፣ ሹራቦች፣ ጋውን፣ ካልሲ እና በጣም ብዙ የተለያዩ ነገሮች ናቸው። እነዚህ ነገሮች እንዴት እንደሚሰሩ በሚቀጥሉት ቪዲዮዎች ቱቶሪያል ይዤላችሁ ስለምመጣ ይህንን የዩቲዩብ ቻናል ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ክሮቼት እነዚህ ነገሮች ከመስራትና ፕሮዳክቲቭ ከመሆኑም ሌላ ሌሎች ጥቅሞች አሉት። እነሱ ጭንቀትን ያስወግድልናል፣ ለራስ መተማመናችንን እንድናዳብር ያደርገናል። ትዕግስት የሚያስፈልገው ስራ ስለሆነ ትዕግስትን እንድንለምድ ያደርገናል እና የፈጠራ ችሎታችንንም እንድናዳብር ይረዳናል። ቴንክስ ፎር ዋቺንግ።